የኢትዮጵያ ድራማዎች ለምን ይቆረጣሉ? ፓርት 1 ሰላም እንዴት ናችሁ? ዛሬ ኢቢኤስ ቲቪ ላይ የሚተላለፉትን 3 ድራማዎች እናያለን። አንደኛው የተቀበረው የተለያዩ ተዋናያን እንግዲህ ተሳትፈውበታል። አንጋፋም ወጣት የሚባሉ እነ ሸዊት ከበደ፣ እነ ሰገን ይፍጠር፣ ሂርመን ልዑልም ጭምር ነበረችበት፣ እነ ፋንቱ ማንዶ የሚነበሩ በጣም ብዙ ተዋናያን አሉና የድራማው ይዘት ደግሞ ወደፊትና ወደ ኋላ እያደረገ ነበር የሚያሳየውና በጣም አጓጊ ከሚባሉ ከኢትዮጵያ ድራማዎች መካከል አንዱ ነበርና ልክ ምዕራፍ 1 እንደተጠናቀቀ ምዕራፍ 2 በቅርብ ቀን ይጀምራል ብለው ነበረ ያቆሙት እና ያ የተቀበረው ነገር ምን እንደሆነ የሚታወቀው ልክ ምዕራፍ 2 እንደተጀመረ ነበርና እንግዲህ ተቋርጧል። ለምን እንላለን እኛ። ሁለተኛውም እንግዲህ እንዳልኳችሁ እዛው ኢቢኤስ ቲቪ ላይ ነው። እነ መቅደስ ጸጋዬ፣ እነ ቅድስት ገብረስላሴና ታምሩ ብርሃኑ ያሉበት ድራማ ነበርና ድራማው ይዘቱ ትምህርታዊ ነው። በተለይ በአሁኑ ሰዓት ቢታይ በጣም አሪፍ ድራማ ነበር። ምክንያቱም ለማህበረሰቡ ግንዛቤን ከሚሰጡ ድራማዎች መካከል አንዱ ነበረ እና ትኩረቱን አድርጎ የሚሰራው ሴቶችና ህፃናት ጥቃት ላይ ነበርና መቅዲ እዛ ጋር የካራክተር ኔሞን ለጊዜው ረስቼዋለሁ። ኢንቨስቲጌቲቭ ጆርናሊስት ሆና ነው የምትሰራውና የተደበቁ ነገሮችን እየፈለፈለች ለማህበረሰቡ ወይም ለፐብሊኩ የምታቀርብ ጋዜጠኛ ሆና ነበር የምትሰራውና በአሁኑ ሰዓት ቢታይ በጣም አሪፍ ድራማ ነበር። ሶስተኛውና የመጨረሻው ደግሞ አደይ ይሰኛል። እሱም ለምን ተቋረጠ እንላለን።